ከንፈር መሞከር ፈልጋለሁ አልኩት። እስከ ዛሬ ተስመሽ አታውቂም? ጠየቀኝ። እስከ ዛሬ ፈልጌ አላውቅም መለስኩለት። ከንፈሩን አቀበለኝ። ወራቶች ነጎዱ። ከዛ አንድ ቀን ድንግል መሆን አልፈልግም አልኩት። ገና እኮ 18 ዓመትሽ ነው፣ ለምን ትንሽ አንቆይም አለኝ። አሁን ነው የምፈልገው አልኩት። አክሱሙን አቀበለኝ። ወራቶች ነጎዱ። ከዛ አሁንም የሆነ ቀን ጫት ለጥናት ጥሩ ነው ሲሉ ግቢ ሰማሁ። መሞከር ፈልጋለሁ አልኩት። አይ ጥሩ አይደለም ማሪ፣ ስሞትልሽ እንዳትሞክሪው አለኝ እያንገፈገፈው። ልንገር ብዬ ነው እንጂ መሞከር አይቀርም። እነ ቤቲ ዛሬ እንቅማለን ብለዋል። ሳልጨርስ ቀድሞ እሺ በቃ ፍቅሬ፣ እሺ መሞከር ከፈለግሽ እኔም አብሬሽ እሞክራለሁ፣ ከኔ ጋር ቃሚ አለኝ። ጫቱንም ፍራሹንም ሰጠኝ። መቃም በፈለግኩ ቁጥር ከስራ እየቀረ አብሮኝ ቃመ። ወራቶች ነጎዱ። ከዛ የሆነ ቀን ልመረቅ ስለሆነ ስክር ማለት እፈልጋለሁ፣ ክለብ ሰደኝ አልኩት። እሺ እንደፈለግሽኝ እጠብቅሻለሁ አለኝ። መጠጡን ቀዳልኝ። እንደፈለግኩ ሆንኩ። ሰዓታት ነጎዱ። ማጨስ እፈልጋለሁ አልኩት። እማ ስካሩ አይበቃ ፕሊስ፣ ጭሱ ይቀር ጠየቀኝ። ላፉ አለኝ እንጂ የፈለግኩትን ሳልሞክር ማቆሚያ እንደሌለኝ ያውቃል። እሺ ገዝቼልሽ ልምጣ ጠየቀኝ። አልፈልግም፣ የተጨሰ ግማሽ የደረሰ ሲጋራ ነው ማጨስ የምፈልገው። እንደውም ያን ሰውዬ ይስጠኝ እለዋለሁ አልኩት። የተጨሰ አይደል ማጨስ የምትፈልጊው? በቃ እኔ አጭሼ እሰጥሻለሁ፣ ከሌላ ሰው ከንፈር ተውሰሽ አታጨሽም አለኝ። አጭሶ ሰጠኝ። አጨስኩ። እስክመረቅ በጨፈርኩ ቁጥር የተጨሰ ሲጋራ ቀበለኝ። አመታት ነጎዱ። ብዙ አመታት። እንደተመረቅኩ ከሀገር ወጣሁ። ተራራቀ። ከጊዜ በኋላ መገናኘት አቆመ። አገባው፣ ወለድኩ። ለበዓል ወደ ሀገር ቤት ተመልሼ ሳለሁ መንገድ ላይ አየሁት። ደነዘዝኩ። ያ ሊነኩት የሚያሳሳ ቆዳው ከስሎ የሚያንጠራራ መለሎ ቁመናው ጎብጦ የሚያኮራ ደልዳላ ካሉ ኮስምኖ አየሁት። መንገድ ላይ አየሁት። አይሆንም፣ እሱ አይሆንም አልኩኝ በልቤ። አቁምልኝ ጮኩኝ ባሌ ላይ። ዘልዬ ወረድኩና እጁን ይዤ አስቆምኩት። እማ አንቺ ነሽ ስካሪ ያስቃዥኝ ነው አለኝ። ከቃላቶቹ እኩል የርካሽ መጠጥ ጠረን እየተፋ። አባ አንተ ነህ? ምን ሆነሃል? በኢየሱስ ስም ምን አገኘ? ታመህ ነበር? በኢየሱስ ስም ቆይ ደህና ነህ? ምንድነው የተፈጠረው? ጠየኩት። አንቺ ነሽማ፣ አንቺ ነሽ የተከሰትሽው። ለነገሩ ሌላ ማን አለ? አንቺ ነሽ አለኝ። የሆነ የአዳም ረታ መጽሐፍ ውስጥ ያለው ገጸ ባህሪ የሆንኩ መሰለኝ እንጂማ እኔ በእውነታው ይችን ሴት ልሆን አልችልም። በሱስ ምክንያት በተደጋጋሚ አማኑኤል ሆስፒታል እንደነበረ ነገረኝ።
በዛ ምክንያት ስልክ ኖሮት ስለማያውቅ ላገኘው እንዳልቻልኩ አብራራለኝ። እማ አንቺ ማለት የምትበር ቢራቢሮ ነበርሽ አለኝ። ነፃ ይሆንሽ ነፃነትሽን የምትወጂ ካልሞከርሽ የማታረጋግጪ ሁሉም ሞከርሽ፣ እኔን ጨምሮ ሁሉንም ተውሽ። ሁሉን አስሞከርኩሽ። ከሁሉ ተጋባሁኝና ብቻዬን ቀረሁ አለኝ። አይ አይሆንም፣ የአዳም አንዷ ገጸ ባህሪማ ሆኛለሁ። ነፃነት፣ ሌላውን የገደለ ነፃነት፣ በሌላው ባርነት ላይ የቆመ ነፃነት፣ የአባን ገጽ ያከሰለ ነፃነት አይሆንም። ውሸት ነው። እኔማ እሙን አይደለሁም። ውሸት ነው።